ሰላም ሰላም ወደ ቻናል ተከታታዮች ዛሬ ደግሞ በአዲስ መልክ መጥቻለሁ። በሆለታ ግብርና ምርምር ማዕከል የሰብል ምርምር የስራ ሂደት ስር 10 የምርምር ፕሮግራሞች አሉ። ከዚህ በፊት በዚህ ቪዲዮ በዚህ ቻናል ላይ በስንዴ ላይ የሚሰሩ ስራዎች፣ በገብስ ላይ የሚሰሩ ስራዎችን አስቃኝቻችኋለሁ። ዛሬ ደግሞ በድንች ላይ የሚሰሩ ስራዎችን አስቃኛችኋለሁ። እንግዲህ በድንች ላይ ድንች ማሻሻል ፕሮግራም ይሰራል። ይሄ ስራ ሲሰራ በመኸር ሲዝን እና በኦፍ ሲዝን ወይም በመስኖ በመታገዝ ስራዎችን ይሰራሉ። ከሌሎች ሀገራት ጋርም አብረው ይሰራሉ። በድንች ምርምር ፕሮግራም ማሻሻል ላይ ምን አይነት ስራዎች እየተሰሩ እንደሆነ የድንች ተመራማሪ የሆኑት ሲኒየር ተመራማሪ ዶክተር ተስፋዬ እና አቶ ለማ ሰፋ ያለ ገለጻ ያደርጉላችኋል። ይሄንን ትምህርት ወይ ደግሞ ቪዲዮ እንድትከታተሉት ጋብዛችኋለሁ። መድረኩን አሁን ለተመራማሪዎቹ ክፍት አደርጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። እኔም ስሜ ለማ ተሰማ እባላለሁ። በሆለታ ግብርና ምርምር ማዕከል የድንች ምርምር ክፍል ተመራማሪ ነኝ እና ያው እንግዲህ እነዚህ እዚህ ጋር የምናያቸው የድንች ምርምር የኦፍ ሲዝን ወይም የበጋ የሙከራ ስራዎች ናቸው። እነዚህ እንግዲህ ወደ 320 አካባቢ የሚጠጉ የድንች ክሎን ወይም ጄኖታይፖች ናቸው። እነዚህ አመጣጣቸው እንግዲህ የድንች ምርምር ዋናው ስራው አንዱ ስራው የዝርያ ማሻሻል ነው እና ከዚህ በፊት በዋናነት ዝርያ ማሻሻል እንግዲህ ከውጭ ሀገር በማስመጣት ነበረ የዝርያ ማሻሻል ስራ የሚሰራው። አሁን በእኛ ምርምር ማዕከልም ከ2019 በፈረንጆቹ ጀምሮ ዝርያዎችን እናዳቅላለን። ከዛ በኋላ ስክሪን እየተደረጉ ወደ ዝርያ መልቀቅ እየደረሱም አሉ። አሁን ይሄኛው ግን የምናየው በበልግ የሚለቀቀው ወይም የሚሰራው ሙከራ ከኮርኔል ዩኒቨርሲቲ የመጡ ጂኖታይፖች ናቸው ወይም የብሪዲንግ ማቴሪያሎች ናቸው። እነዚህ እንግዲህ በዋናነት ቀደም ሲል በዋናው የምርት ጊዜ ወይም በክረምቱ መርሃ ግብር የሚሰሩትን ዝርያ ነበረ በዋናነት የሚሰራ። አሁን ግን ለተለያዩ የማምረት ስርዓት ወይም ፕሮዳክሽን ሲዝን ዝርያ ማውጣት ስላስፈለገ በመስኖ ደግሞ እነዚህን ስክሪን እያደረግናቸው ነው። በመስኖ እንግዲህ የመስራት አንዱ ጥቅም ምንድን ነው? የዋግ በሽታ ችግር አይሆንም በዚህ ጊዜ። ምክንያቱም ክረምት ጊዜ ነው ዋግ የሚያስቸግረው። አርሶ አደሩ እንደገና በዋናውም ምርት ጊዜ የሚያመርተው እንዳለ ሆኖ ደግሞ በበጋም በክረምትም እንዲሰራ በበልግም ይሰራል። ስለዚህ እነዚህ ለዛች ተብሎ ስክሪን የሚደረጉ ናቸው እና እነዚህ በጣም ጥሩ ጥሩ ማቴሪያሎች ናቸው። የአሜሪካን ዝርያዎች ናቸው እና እነሱን ስክሪን እያደረግን ነው የምንገኘው። አመሰግናለሁ ለማ። አሁን ደግሞ እድሉን ወደ ዶክተር ተስፋዬ ያደርጋለሁ። ዶክተር ተስፋዬ የግቢያችን ሲኒየር ተመራማሪ ናቸው። እንግዲህ አጠቃላይ ድንች ላይ ምን እየተሰራ እንደሆነ በመኸርም ሲዝን በመስኖም ምን እየተሰራ እንደሆነ ጠቅለል ያለ ማብራሪያ ይሰጡናል። ይህን ቪዲዮ እንድትከታተሉት በድጋሚ ጋብዛችኋለሁ። ዶክተር ተስፋዬ ድሉን ለአንተ እሰጣለሁ። አመሰግናለሁ። አመሰግናለሁ። እንግዲህ እንዳልከውም ይሄ የምርምር ስራ በአሁን ጊዜ የሚካሄደው በመስኖ ነው። ሀገራችን በዚህ ጊዜ ምርትን በአንድ የመኸር ጊዜ ማምረት ብዙም የምግብ ዋስትናን ለማረጋገጥ እንደማይቻል በማረጋገጥ በመስኖም በበጋም በበልግም ማምረት የሚቻልበት ነው። ድንች ደግሞ በሀገራችን እንደ አጠቃላይ በመኸር ይመረታል። በአጭሩ የዝናብ ወቅት በበልግም ይመረታል። በመስኖ እንደዚሁ ይመረታል። ስለዚህ ይሄኛው ስራ አሁን እየተካሄደ ያለው ትልቁ ነገሩ በአሁን ጊዜ መንግስት የስንዴን ፕሮግራም በመስኖ እያካሄደ ስለሆነ ያንን ከመደገፍ አንጻር ስንዴን አከታትሎ ከመዝራት ይልቅ በተለያዩ ሰብሎች እያከሩ መዝራት የአፈሩን ልምላሜ የበሽታ ስርጭትን ከመግታት አንጻር ትልቅ ጠቀሜታ ስላለው ድንች ደግሞ ይህንን የመሬት የማከር ስራ እንደዚሁም ደግሞ መሬቱን ምርታማ ከማድረግ አንጻር 2-3 ጊዜ በማምረት የመሬትን ምርታማነት ከማጎልበት አንጻር ድንች ትልቅ ሚና አለው። ምክንያቱም ምንድነው እሱ በአጭር ጊዜ ቶሎ ይደርሳል።
ሰብሉ በትንሽ ጊዜ በተነጻጻሪነት ከሌሎቹ ሰብሎች በተሻለ መልኩ በአጭር ጊዜ ውስጥ ከፍተኛ ምርትን የሚሰጥ ሰብል ተብሎ ይታወቃል። እንግዲህ ከዚህ አንፃር እነዚህ የምግብ ዋስትናቸውን ለማረጋገጥ በተለመዱት ሰብሎች ያቃታቸው ሀገሮች እንደ ቻይና እንደ ኢንዲያ አይነቶች ይሄንን ሰብል አምስተኛ የምግብ ዋስትና ሰብል አድርገው ያመጡበት ሂደት አለ። በእኛም ሀገር ቢሆን የኢትዮጵያ ሕዝብ እንግዲህ እየተገመተ ያለው በ2050 እስከ 250 ሚሊዮን ይደርሳል ተብሎ እየተገመተ ስለሆነ ይህንን ከወዲሁ ተዘጋጅተን መጠበቅ ስላለብን የድንች ምርምር ፕሮግራማችን በመኸር ብቻ የተወሰነውን የድንች ምርምር ፕሮግራም አሁን በመስኖም እያደረገ ይካሄዳል። ይሄ አሁን ያለንበት መስክ እንግዲህ የማሻሻል ፕሮግራሙ እንደምታውቁት ምርጫ የሚካሄደው የተለያዩ ነገሮች ሲኖሩ ነው። እዚህ ውስጥ እንደምናያቸው እንግዲህ እዚህ ጋር አሁን ይሄንን ዝርያ እንኳን ብናየው ምን አይነት ከለር እንዳለው ቀለሙን የድንቹን ቀለም ስናይ እንዴት እንደሚለይ ማየት እንችላለን። በተነጻጻሪነት እነዚህን ደግሞ ስናያቸው እንደዚሁ የተለዩ ዝርያዎች ናቸው። በተመሳሳይ እዚህ ጋርም እንደምናየው ይሄ ያለ የተለየ ዝርያ ነው። ከዚህ ባሻገር ወደፊት ተስፋ ይኖራቸዋል ብለን የምናምነውና በተለይ ለሰው ልጅ አስፈላጊ የንጥረ ነገርን ከካንሰር ከተለያዩ በሽታ አምጪ ጋር የተያያዙ ነገሮችንም ከመግታት አንፃር ትልቅ ሚና ያላቸው የድንች ዝርያዎች ናቸውና የድንች ፕሮግራሙ እንግዲህ ከሌሎች አገሮች የማሻሻያ ፕሮግራም ጋር አሁን ይሄን እዚህ ላይ የምናየው ከአሜሪካው የኮርኔል ዩኒቨርሲቲ ጋር በጋራ ባለን የምርምር ፕሮግራም አማካኝነት የተለያዩ ዝርያዎችን የምንሞክርበት ሂደት ነው። እንግዲህ የተለያዩ ዝርያዎች ሲኖሩ ከነዛ ውስጥ መምረጥ እንችላለን። እዚህ ውስጥ እንደምናየው ዝርያዎቹ በቆዳ ቀለማቸው ይለያያሉ፣ በቅርጻቸው ይለያያሉ፣ የአይናቸው መግባት መውጣት ላይ ይለያያሉ። ለአገልግሎት አጠቃቀምም ላይ እንደዚሁ አንዳንዶቹ ለቺፕስ የሚሆኑ ናቸው፣ አንዳንዶቹ ለወጥ የሚሆኑ ናቸው። ከዛ አንፃር የምናካሄደው ምርምር ፕሮግራም ነው። እንግዲህ እዚህ ውስጥ በርካታ ከ2000 ያላነሱ ዝርያዎች የተለያየ አይነት ዝርያዎች የሚሞከሩበት ነው። ይሄ የመጀመሪያው የምርጫ ሂደት ነው። ከዚህ በኋላ ምርታማነታቸውን የምንገመግምበት ሂደቶች ይኖራሉ። ምርታማነታቸውን እያየን በተለያየ የምርጫ ሂደት ላይ የገቡ ከመጀመሪያ ደረጃ የዝርያ መረጣ የመጀመሪያ ደረጃ የዝርያው የምርት ግምገማ ይኖራል። ከዛ በኋላ በርካታ አካባቢዎች ላይ ደግሞ የሚሰሩ ብሔራዊ የዝርያ መረጣ ፕሮግራሞች አሉ። ይሄንን ሂደት ተከትሎ ነው እንግዲህ መጨረሻ ላይ የዝርያ ማውጣት ፕሮግራሙ የሚካሄደው። ይሄ የዛ አንደኛውና የመጀመሪያው ሂደት ነው። እንደምናየው እንግዲህ ድንች ምን አይነቶች እንዳሉት እና ሂደቱም ራሱ ምን ያህል አድካሚ እንደሆነ መረዳት ይቻላል። ይሄ ነው እንግዲህ የዚህ አጠቃላይ ስራ። አመሰግናለሁ ዶክተር ተስፋዬ፣ ሰፋ ያለ ገለጻ ነው ያደረክልኝ። በጣም ስለ ድንች ያለው ምን እየተሰራ እንደሆነ ምናልባት በሜን ሲዝን ወይም ደግሞ በመኸር ሲዝን እና በመስኖ ከሚሰሩ ስራዎች እንዴት ነው በመስኖ የሚሰራው ስራ ድንች ላይ አዋጭ ነው ወይ? እንግዲህ ትልቅ ጥያቄ ነው ይሄ። አርሶ አደራችን ድንችን ቅድም እንደተናገርኩት በመኸርም ያመርታል፣ በበልግም ያመርታል፣ እንደዚሁም ደግሞ በመስኖ እያመረተ ያለበት ሂደት ነው። በተለይ ደግሞ በመስኖ በተለይ ትልቁ አትራፊነቱ የሚገመተው በሳይንሶች በተለያየ ሳይንስ ጽሑፍ ላይ እንደተመለከተው የበሽታ መጠኑ በዚህ ጊዜ በተለይ ዋናው የዋግ በሽታ የሌለበት የማምረቻ ወቅት እንደመሆኑ መጠን የበሽታ ችግር አነስተኛ ነው። ውሃ አቅርቦት በደንብ ካለ፣ የፀሐይ ብርሃን በቂ ያለ፣ በዚህ ጊዜ የሚመረተው ምርት እንዳውም በመኸሩ ጊዜ ከሚገኘው ምርት ይበልጣል ተብሎ ነው ሳይንስ ላይ ያለው። የምናየውም አሁን እዚህ ላይ በመኸር ወቅት ያለ የበሽታ ክስተት ባለመኖሩ ብቻ እንዴት ያለ ትልልቅ ኮረት እንደሰጠ የምናይበት ነውና በጣም ጠቃሚ ነው። እንግዲህ በአጠቃላዩ የድንች ምርምር ፕሮግራማችን መነሻው ቅድም እንዳልኩት እኛ ከዚህ ቀደም ስናካሄድ የነበረው ከዓለም አቀፍ የድንች ምርምር ጋር አሁንም እንዳለ ሆኖ ከነሱ የተለያዩ ዝርያዎችን እያመጣን ነበር። በአሁን ጊዜ ደግሞ አቅምን በራስ አገር ውስጥ ከማጎልበት አንፃር የኛው ባለሙያዎች
እያዳቀሉ የተለያዩ አይነቶችን እየፈጠሩ ከነሱ እየመረጡ እየሄዱበት ያለ ስራ ነው። በዚህ ዓመት እንዳውም ትልቁ ውጤት አለን ብለን የምንለው በተለይ ለፋብሪካ ግብዓት የሚሆን ዝርያ ያስመዘገብንበት ነው። ይሄ ዝርያ የወጣውም በራስ አቅም ከተደረገ የማዳቀል ስራ የወጣ ነው። በቀጣይ አመታቶች ደግሞ በርካታ ለምግብም ለኢንዱስትሪም የሚጠቅሙ ዝርያዎች ወደ ዝርያ ማውጣት ደረጃ ላይ የደረሱ አሉና ጠቃሚ ነው። ስለዚህ እንደ አጠቃላይ የድንች ፕሮግራሙ በሌሎች አገሮች ላይ ብቻ የተደገፈ ፕሮግራም ሳይሆን ያለን እንደ አጠቃላይ በራሳችን አቅም ዝርያዎችን እያዳቀልን የተለያዩ አይነቶችን እየመረጥን እያፈራን ከነሱ እየመረጥን የመሄድ ፕሮግራም ላይ ስለሆነ ይሄ ለኢትዮጵያ የድንች ምርምር ፕሮግራም እንደ አጠቃላይ ትልቅ ስኬት ነው ብለን ነው የምናምነውና የመስኖው ደግሞ በተለየ ቅድም ካልኩት የመንግስት አቅጣጫ ጋር ተሳስሮና ተሰናስሎ እየሄደ ትልቅ ውጤትን ያመጣል ብለን የምናምንበት ነው።